ዛሬ ላይ ሆነ ራስን ካልገነባ ወይም ካላበቃ ህይወት በራሷ ጊዜ በአስቸጋሪ ሁኔታ ውስጥ እንድታልፍ ታደርግሃለች። በትንሹ የጀመርከው ጥሩ ልምምድ አንድ ቀን ህይወትህን በሙሉ ይቀይረዋል። ነገር ግን ብዙ ሰዎች በጭራሽ አይጀምሩም። ስኬት ምትሃት ሳይሆን በየቀኑ በድግግሞሽ የምትፈጽመው ዲሲፕሊን ነው። ራስን ማብቃት ለስኬታችን፣ ለራስ መተማመንና ለቢዝነሳችን እድገት ትልቅ መሰረት ነው። ህይወትህን አንድ በአንድ ደረጃ በደረጃ ለመቀየር ዓላማና እቅድ ካለ ይህ ቪዲዮ ለእናንተ ነው። መልካም፣ አብርሃም ነኝ። እንደምን አላችሁ? ይህ ቪዲዮ ቻናሉን ሰብስክራይብ በማድረግ ይጀምሩ። ያደረጋችሁ እናመሰግናለን። ያላደረጋችሁም ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋብዛለሁ። አመሰግናለሁ። መልካም፣ እስኪ ወደ ርዕሶቹ እንለፍ። አንደኛ፣ ራስን ማወቅ። ማንኛውም ነገር የሚጀምረው ራስን ከመረዳት ነው። ራስን ማወቅ ማለት ምንድን ነው? አንደኛ፣ ጥንካሬህን፣ ድክመትህን፣ ዋጋህን ወይም ቫልዩ፣ ልምድህን፣ ስሜትህን በየቀኑ ራስህን መጠየቅ ማለት ነው። ምንድን ነው እኔ ጋር ምንድን ነው ጥሩ ነገር ያለው? ወይንም ምንድን ነው ያለኝ ደካማ ጎን? ማቆም ያለብኝ ደካማ ጎን፣ በእውነት ለእኔ ህይወት ምን ያስፈልገኛል በሚል ራስን መጠየቅ። ብዙ ሰዎች ራሳቸውን ሳያውቁ ይኖራሉ። ነገር ግን ራሳቸውን ግን የሚያውቁ ሰዎች ራሳቸውን ያሳድጋሉ። በቢዝነስ ያሳድጋሉ፣ በእውቀት ያሳድጋሉ፣ በሁሉ ነገር ያሳድጋሉ። ሁለተኛ፣ ግብህን ማዘጋጀት። ለኑሮ አቅጣጫ ማስቀመጥ መቻል አለበት። ግልጽ የሆነ ግብ ካለ ራስን በብቃት ውጤታማ ያደርግሃል። ማንኛውም ግብ የሌለው ሰው መዳረሻ እንደሌለው አውቶቡስ ወይም መርከብ ነው የሚሆነው ማለት ነው። ስለዚህ ግቦችን መቅረጽ አለብህ ማለት ነው። ግቦችን ስትቀርጽ የአጭር ጊዜ፣ የረጅም ጊዜ፣ የየቀኑ ብለህ ልታደርገው ትችላለህ ማለት ነው። መዳረሻ የት እንደምትሄድ ካወቅህ ኃይልህን በትኩረት እና በጥንቃቄ ለመጠቀም ትችላለህ ማለት ነው። ሶስተኛ፣ ዲሲፕሊን ነው። ዲሲፕሊን መኖር የስኬትህ ቁልፍ ነው። ዲሲፕሊን የአንተን ስሜት በመከተል ሳይሆን ሁኔታዎች የሚፈልጉትን ነገር ማድረግ ነው ማለት ነው። በጠዋት መነሳት፣ ራስን ለነገ ሳይሉ ስራህን ለነገ ሳትል ስራህን ማጠናቀቅ፣ ማጥናት፣ ህልምህን መስራት፣ ቢደክምህም ለነገ በሚል ሳይሆን በጥንቃቄ ስራህን መስራት አለብህ ማለት ነው። ምክንያቱም ለምሳሌ ሞቲቬት ልትደረግ ትችላለህ። ሞቲቬሽን ይመጣል ይሄዳል። ነገር ግን ዲሲፕሊን ከሆነ ግን ጸንቶ ካንተ ጋር፣ አንተ ዲሲፕሊን ከሆንክ፣ ትሬንድ ከሆንክ ካንተ ጋር ይቆያል ማለት ነው። ዲሲፕሊን ከገነባህ ወይም ካዳበርክ ህይወትህ እያንዳንዱ ቀን ያድጋል። አራተኛ፣ ያለማቋረጥ መማር ወይም ራስን ማዘመን ማለት ነው። አንተ ያለህ ትልቁ መሳሪያ አእምሮህ ነው። ራስህን ማብቃት ማለት አእምሮህን እውቀት መመገብ ማለት ነው። መጽሐፍ ማንበብ፣ ትምህርታዊ ቪዲዮ መመልከት፣ ነፃ የኦንላይን ኮርሶች መውሰድ፣ ዋጋህን ለሚጨምሩ ወይም ሊጨምሩ የሚችሉ ሙያዎችን መማር። ብዙ አይነት ሙያዎችን ልትል ትችላለህ። ወደ አእምሮ የመጡት ወይም ለአንተ ይሄ ብትል በአንተ ምርጫ ልክ የሆኑ ሙያዎችን ዋጋህን ያንተን ዋጋ ሊጨምሩ የሚችሉትን መማር ማለት ነው። መገንባት ማለት ነው። ኮርሶች መውሰድ ማለት። ለምሳሌ የዛሬ 5 ዓመት መሆን ለምትፈልገው አይነት ሰው ከዛሬ ጀምሮ እውቀቶችን ማካበት አለብህ ማለት ነው። አምስተኛ፣ ስሜትን መቆጣጠር። ስሜትን በመቆጣጠር ራስን መምራት። ህይወት ችግር፣ ጭንቀት፣ ብስጭት ይዞ ሊመጣ ይችላል። ራስን ማብቃት ለራሳችን በጭፍን እንዳንሰራ ስሜታችን መቆጣጠር እንድንማር ይረዳል። ለምሳሌ ሰከን ብሎ መቆየት፣ ሰከን ብሎ መልስ ከመስጠት። ለምሳሌ መልስ ከመስጠት በፊት ወይም ደግሞ ሪስፖንድ ከማድረግህ በፊት ማሰብ፣ ስህተትህን ደግሞ በምትጠቀሙበት ሰዓት ወይም ደግሞ ስህተትህን በምትረዳ ሰዓት በጥንቃቄ በመቀበል ማሻሻል። ምንድነው? ያልተገራ ስሜት የሥራ አጋጣሚዎችን ሁሉ ያበላሻል። ነገር ግን ስሜትህን የምትገራ ከሆነ ስኬትህን ይገነባልሃል ማለት ነው። ስድስተኛ፣ ጊዜን መምራት። ለእያንዳንዱ ሰዓት ክብር መስጠት አለብህ ማለት ነው። ጊዜ
በህይወት ውስጥ ትልቁና ውዱ ሀብት ነው። ገዝተህ ልትጠቀምበት የምትችለው ጊዜ የለም። ስለዚህ ጊዜህን በብልሃት ተጠቀም። ቀንህን ፕላን ማድረግ አለብህ። ጊዜ የሚበሉብህን ነገሮች አስወግድ ከህይወትህ። ማለትም ጊዜ ሊበላብኝ ይችላል ብለህ የምትገምታቸውን ነገሮች ሁሉ ማስወገድ መቻል አለብህ። ምንድን ናቸው ጊዜ ሊበሉብን የሚችሉት ነገሮች? ሌላው ምንድን ነው? ህይወትህን ለመምራት በምትችል ስራ ላይ አተኩር። ህይወትህን ሊመራህ በሚችል ስራ ላይ አተኩር። ይሄ ለእኔ ህይወት ጥሩ ነው ብለህ የምታስበው ማለት ነው። በየቀኑ የምትባክል ሽርፍራፊ ሰዓት አመትህን ወይም ደግሞ የስራ ዘመንህን ታበላሻለች። ነገር ግን በስራና በትኩረት የምትጠቀምባቸው ደቂቃዎች የወደፊት ህይወትህን ይገነባሉ። በራስ መተማመን ሰባተኛ በራስ መተማመን። በራስ መተማመን ምንድን ነው? ራስህን እመነው ማለት ነው። በራስ መተማመን ማለት ፍጹም መሆን ማለት አይደለም። ነገር ግን ችሎታህ ልታድግበት ወይም ደግሞ ልትለወጥበት እንደምትችል መተማመን ነው። ባለ ችሎታ ራስህ መተማመን። ይሄ ችሎታዬ ላድግበት ልለወጥበት እችላለሁ ብለህ በግልጽ ማውራት መናገር። ዘና ብለህ በኮንፊደንስ መራመድ። አዳዲስ ነገሮችን መማር። ከበድ ያሉና አስቸጋሪ ነገሮችን በመስራት እንጂ ቀላል ነገሮችን በመስራት አትተማመን። ብዙ ጊዜ ቀላል ስራዎችን ብዙ ሰዎች ይሰሯቸዋል። እናንተ ይህን ከበድ ያሉ ስራዎችን በመፈጸም ከበድ ያሉ ስራዎችን አስቀድሞ በመስራት በራስ መተማመን እንዲያዳብርላችሁ ማድረግ ትችላላችሁ። ለምን? ኮንፊደንስ ውስጥ ትደርሳላችሁ ማለት ነው። ስምንተኛ ጤናማ የህይወት መርህ መኖር አለበት። ጤናማ ህይወት መርህ ሊኖርህ ይገባል። ጤናማ እና ጠንካራ ሰውነትን መገንባት አለበት። ሰውነትህና ከአእምሮህ የተገናኙ ናቸው። ኃይልህ የሚቀንስ ከሆነ ሞራልህም አብሮ ይቀንሳል ማለት ነው። ሰውነትህን በተለያየ ሁኔታ መገንባት አለበት እና የተለያዩ ልምዶችን ልታዳብር ይገባል። ለምሳሌ መደበኛ የስፖርት ልምምድ ማድረግ፣ ጤናማ የአመጋገብ ዘዴዎችን መጠቀም፣ በስነ ስርዓት ለምሳሌ በምትተኛበት ሰዓት የእንቅልፍ ሰዓት የተወሰነና ትክክለኛ መሆን አለበት። ምክንያቱም በደከመና በዛለ ሰውነት ምንም አይነት ስኬታማ ስራ ልትሰራ አትችልምና ማለት ነው። 9ኛ አዎንታዊ ግንኙነት ሊኖር ይገባል ማለት ነው። ዙሪያህን በብልሃት የተሞሉ በእውቀት የተሞሉ ሰዎች ልታደርግ ይገባል። ለምን? አካባቢ ያንተን እድገት ላይ ተጽዕኖ አለው። ዙሪያ ያሉ ሰዎች ማለት ነው። ከአሉታዊ አስተሳሰብ ካላቸው ሰዎች ጋር የምትቆይ ከሆነ አብረህ የምትውል ከሆነ አሉታዊ አስተሳሰብ ነው ዲቨሎፕ የምታደርገው። ዝም ብሎ ከእውቀት የጸዱ ደግሞ ወይም ደግሞ ኔጌቲቭ አልቲቲዩድ ላይ ዝም ብሎ አሉታዊ የሚለው ላይ የሚቆዩ አይነት ሰዎች ጋር ከሆነ በእነሱ ልክ እንደምትቃኝ ማወቅ አለብህ ማለት ነው። ስለዚህ ጓደኞችን መምረጥ መቻላል። የሚያበረታቱህን፣ የሚደግፉህን፣ የሚረዱህን፣ እውቀት ሊያስጨብጡህ የሚችሉትን ሰዎች መምረጥ መቻል አለብህ ማለት ነው። የሚጎትቱህን ሰዎች በጭራሽ ፈጥነህ መራቅ መቻል አለብህ ማለት ነው። መልካም። 10ኛ እርምጃ መውሰድ፣ ቴክ አክሽን። መጨረሻ ምንድን ነው? እርምጃ መውሰድ አለብህ። እውቀትህን ወደ ውጤት መቀየር። እውቀትህን ወደ ውጤት የማትቀይር ከሆነ የተለያዩ ችሎታዎች፣ የተለያዩ ሙያዎች ቢኖርህም እንኳ ወደ ውጤት የማትቀይረው ከሆነ ምንድን ነው የሚባለው? በእኛ አባባል የጋን ውስጥ መብራት ነው የምትሆነው ማለት ነው። ራስን ማብቃት ዋናው ጠቃሚ ነገር ድርጊት፣ ተግባር ነው ማለት ነው። ብዙ ሰዎች ትክክለኛውን ነገር ያውቃሉ፣ ነገር ግን ወደ ተግባር አይለውጡትም። ዛሬ አንድ እርምጃ መራመድ አለብን። በትንሹ ስትጀምር ምንም እንኳን መንገዱ ዝግ ቢልም ወደፊት መራመድ መቻል አለብን። ከስህተትህም ፈጥነህ ተማር። ለምሳሌ ድርጊት ለውጥን ይፈጥራል፣ ለውጥ ውጤትን ይፈጥራል፣ ውጤትም ስኬትን ይፈጥራል። ራስን በዚህ ልክ አክሽን መውሰድ መቻል አለብህ ማለት ነው። ራስን ማብቃት የአንድ ቀን ለውጥ ሳይሆን የህይወት ጉዞ ነው። መልካም። ሀሳቡን ከወደዳችሁት ላይክ፣ ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። አመሰግናለሁ። ሰላም ሁኑ።